ጂንካ ከተማ የተከሰተው አዲሱን በሽታ ሲያክሙ የነበሩ 2 የጤና ባለሙያዎችን ጨምሮ 6 ሰዎች በአዲሱ በሽታ መሞታቸው ተሰማ። በደቡብ ኢትዮጵያ ክልል ጂንካ ከተማ ተከስቷል በተባለውና የዘገባ እስከተጠናከረበት ሰዓት ድረስ በውል ያልታወቀው በሽታ ለተያዙ ሰዎች ሕክምና ሲሰጡ የነበሩ 2 የጤና ባለሙያዎችን ጨምሮ 6 ሰዎች መሞታቸውን የጂንካ አጠቃላይ ሆስፒታል ለቢቢሲ ገልጿል። የበሽታውን ምልክት ባሳዩ ታካሚዎች ላይ በፍጥነት የኩላሊት ስራ ማቆም ወይም ፌል ማድረግ ሁኔታ እንደታየ ሆስፒታሉ አስታውቋል። የጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በጂንካ ከተማ ምንነቱ በመረጋገጥ ላይ ያለ የሄሞራጂክ ፊቨር በሽታ መከሰቱን በትናንትናው ዕለት ማስታወቃቸውን ጠቅሼ በማለዳዊ ዜና ዘገባዬ ወደ እናንተ ማድረስ አይዘነጋም። በሽታው መከሰቱን ያመለከቱት የቅኝት መረጃዎች መሆናቸውን የገለጸው የኢትዮጵያ የሕብረተሰብ ጤና ኢንስቲትዩትና የጤና ሚኒስቴር መግለጫ በዚህም 8 ሰዎች በበሽታው እንደተጠረጠሩም በመግለጫው በትናንትናው ዕለት አስታውቆ ነበር።